አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ደግሞ ምርጥ የሆነ የጌማት አሰራር ይዤላችሁ መጥቻለሁ። እዚህ ጋር አንድ ብርጭቆ ዱቄት አድርጌያለሁ፣ በዚህ ማለት ነው። ያው እኔ ትንሽ ነው የምሰራው፣ ትንሽ ስለሆነን ማለት ነው። እኔና ሴትዬ ብቻ ነን፣ ትንሽ ነው የምሰራው እና በዚህ አንድ ብርጭቆ ዱቄት ከዛ ስኳር አንድ ማንኪያ፣ ከዛ ንሻ እዚህ ጋር ንሻ አለኝ፣ ንሻ አንድ ማንኪያ ጨምራለሁ። ከዛ ካሜራ በትንሽዋ የሻይ ማንኪያ አንድ፣ ከዛ ፒኪንግ ፓውደር እዚህ ጋር አለኝ፣ ፒኪንግ ፓውደር፣ ከዛ ትንሽዬ ጨው ጨምርበታለሁ። ከዛ ሁሉንም ጨማምሬ አብኩቼ ደግሞ አሳያችኋለሁ። ያው በአንድ እጅ ካሜራ ስለያዝኩኝ አይመቸኝም ማለት ነው። ከዛ ወዶቼ ትንሽዬ ዘይት ጨምሩበታላችሁ። እሺ ያው እንግዲህ ለካሜራ ጥራቴ በጣም ይቅርታ ወዶችዬ፣ የኩሽናው መብራት ተበላሽቷል። ለዛ ነው በደንብ የማይታየው ማለት ነው። እና እዚህ ጋር ለብ ያለ ውሃ አዘጋጅቻለሁ። ለብ ባለ ውሃ ብታቦኩት የተመረጠ ነው። ይሁላችሁ እንግዲህ ወዶችዬ በዚህ መልኩ አብኩቻለሁ። ስታቦኩ ትንሽ ቀጠን አድርጋችሁ አብኩት ማለት ነው። ያኔ በደንብ መቅጠን የለበትም፣ መወፈርም የለበትም። ትንሽ ቀጠን አድርጋችሁ አብኩት፣ በኋላ እንዳያስቸግራችሁ። ይሄው እኔ እንደዚህ በእርቅ አድርጌ ነው ያቦካሁት። ከዛ ኩፍ እስከሚል ያኔ 1 ሰዓት ወይ 2 ሰዓት ድረስ መጠበቅ አለብን። በደንብ ኩፍ ማለት አለበት። ከዛ እንደዚህ ክድ እናድርጌ ኩፍ እስከሚል ድረስ ጠብቃለሁ ማለት ነው። ይኸውላችሁ ውዶቼ እንግዲህ በዚህ መልኩ ቦክቶልኛል። ወደታች ምልስ አደርገዋለሁ ማለት ነው። እንዴትም እንደዚህ አድርጌ መልሼዋለሁ። ከዛ እዚህ ጋር ዘይቴን ጥጃለሁ። ዶቼ እንግዲህ አይታይም ጨለማ ስለሆነ እዚህ ጋር ዘይት አዘጋጅቻለሁ። በዚች በማንኪያ ነው የምቆርጠው ማለት ነው። እዚህ ጋር ይሄን አዘጋጅቻለሁ። ይሄ እንትን ስል ባሳያችሁ ደስ ይለኝ ነበር፣ ግን ጨለማ ነው አያስታውቅም። ያው እንግዲህ ከታያችሁ ልሞክር። ዘይቱ ግሎልኛል ማለት ነው። በዚች ነው የምቆርጠው፣ በዚች ናዱቼውት እንዴት ውዶች፣ ጌማቴ በዚህ መልኩ አልቋል። አሰል ነው ከላይ የምጨምርበት ማለት ነው። አሰልና ይሁላችሁ ውዶችዬ፣ ጌማቴ በዚህ መልኩ አልቋል ማለት ነው። ቆንጆ ነው የሆነው።